ጤና ይስጥልን። የሰዓቱን ዋና ዋና ዜና እናሰማለን። የህወሓት መተማመኛ የሆነው አርሚ 70 በከፍተኛ ሁኔታ ጉዳት ማስተናገዱን የተለያዩ ምንጮች ገለጹ። ሮይተርስ የዜና ወኪል ዛሬ ባሰራጨው ዘገባ እንዳመለከተው ቅዳሜ 25 ከመንግስት ኃይሎች ጋር በተደረገው ከፍተኛ ውጊያ ከፍተኛ ጉዳት ማስተናገዱ ገልጿል። ሮይተርስ የአካባቢውን የዜና ምንጮችና እንዲሁም ከማህበረሰቡ አግኝቻለሁ ባለው መረጃ እንዳመለከተው በቅዳሜ ዕለት ከመንግስት ኃይሎች ጋር ማለዳ 11 ሰዓት ጀምሮ ለ24 ሰዓት በተካሄደው በዚሁ እልህ አስጨራሽ ውጊያ በከፍተኛ ደረጃ የቡድኑ ላይ ከፍተኛ ጉዳት ደርሷል ብለዋል። ከማቴሪያልና ከሰው ኃይል ጉዳት በተጨማሪ ከፍተኛ የሆነ የስነ ልቦናዊ ጫና አስተናግዷል ብለዋል። በዚህም በመንግስት በተወሰደበት የአጸፋ ምላሽ በከፍተኛ ሁኔታ በአየርና በምድር በከፍተኛ ደረጃ የድብደባ ያስተናገደ ሲሆን የሎጂስቲክ መሳሪያዎች፣ መኪናዎች፣ ተሽከርካሪዎችና ከባባድ መሳሪያዎች በብዛት በመንግስት ኃይሎች ቁጥጥር ስር እንዲውሉበት ተደርጓል ብለዋል። የፈረንሳይ የዜና ወኪል ኤኤፍፒ በበኩሉ በትላንትናው ዕለት ከኢትዮጵያ የጠረፍ ዳርቻዎች ወደ ሱዳን የስደተኞች ካምፕ የሚገባው የቁስለኛ ኃይል በበርካታ ሁኔታ ተጭኖ እየገባ መሆኑንና ከኢትዮጵያ ጦርነቱ ከተከፈተበት ስፍራ ተጓጉዘው ወደ ሱዳን የስደተኞች ጣቢያ ሲገቡ ተመልክቻለሁ ብለዋል። ከአካባቢው ነዋሪዎችና ከሱዳን የጸጥታ ኃይሎች ምንጭ በማድረግ እንደዘገበው ከኢትዮጵያ ጦርነቱ ከተከፈተበት አካባቢ የሚነሱ የቁስለኛ የሚጭኑ መኪናዎችና በሰዎች ታግዘው ወደ ስፍራው ሲደርሱ ተመልክቻለሁ ብለዋል። በዚህም በቡድኑ ላይ የደረሰው ማቴሪያላዊና የሰው ኃይል ጉዳት በከፍተኛ ደረጃ ያሻቀበ መሆኑን አመላካች ነው ሲል ይህ ዜና አትቷል። የትግራይ የህወሓት ጽሕፈት ቤት በበኩሉ ይህን ጉዳይ ቁጥሩን ባያረጋግጡም ጉዳቱ መድረሱን በመግለጫቸው ያረጋገጡ ሲሆን የአርኤስኤፍን ተሳትፎ በማጉላት አውጥተውታል። ይሁንና ይህን ጉዳይ እንደ ፖለቲካ ተንታኞች አገላለጽ የአርኤስኤፍ ተሳትፎ ጉዳዩን ቀጠናዊ ለማድረግ የተደረገና የተሸረበ ሴራ ነው ሲሉ ገልጸዋል። እስከ አሁን ይህ ዘገባ እስከተጠናቀረበት ከመንግስት ኃይሎች አንዳች ስለዚህ ጦርነት ጉዳይ ትንፍሽ አልተባለም። የኤኤፍፒ ዘገባ እንደሚያመለክተው ጦርነቱ ጋብ ከማለቱም በላይ በአሁኑ ሰዓት በትግራይ አካባቢ የሚታየው ከፍተኛ ወታደራዊ እንቅስቃሴ የቦታ አቅጣጫ በማድረግ ከፍተኛ የወታደር ኃይል ወደ አማራ ክልል ድንበር አካባቢ እያስጠጋ መሆኑን አረጋግጫለሁ ብለዋል። በዚህም በራያ ቆቦ፣ ባላማጣና በወልቃይት አካባቢ የሚገኙ የጦር ግንባሮች የትግራይ ኃይሎች በከፍተኛ ሁኔታ የታጣቂና የሎጂስቲክስ እንቅስቃሴዎች እየታዩ ነው ተብሏል። የኢትዮጵያ መንግስት በበኩሉ በአካባቢው ቀድሞውኑ ሰራዊት በብዛት ያሰፈረ ሲሆን ጦርነቱ ከዚህ በላይ የሚጋጋል ከሆነ የሚከሰት የሰብአዊ ቀውስ ከፍተኛ ሊሆን ይችላል ሲል የሮይተርስን ዘገባ የጠቀሰው ኤኤፍፒ ዘግቧል። ቀጠሮ የማይሰለቸው የፕሬዝደንት ዶናልድ ትራምፕ ዛቻ ዛሬም በድጋሚ አገርሽቷል። በትላንትናው ዕለትና ከትናንት በስቲያ ባደረጉት ቃለ ምልልስ ከሁለተኛው የዓለም ጦርነት ወዲህ ታይቶ የማይታወቅ ዱብዳ በኢራን ላይ እናወርዳለን ብለን ዝግጅታችንን እንዳጠናቀቅን የአካባቢው ሀገራት በሽምግልና ስላጨናነቁን ለጊዜውም ቢሆን ጋብ አድርገነዋል ብለው ነበር። ይሁንና ዛሬ ምሽቱን በጻፉት ጽሑፍ እንዳመለከቱት ዛሬ ማክሰኞ የኢራን ኃይሎች የምናቀርብላቸውን የስምምነት ኦፈር የማይፈርሙ ከሆነ እንደተባለው እስከዚህን ጊዜ ድረስ ከሁለተኛ ዓለም ጦርነት መጠናቀቅ ወዲህ ዓለም ሰምቶትና አይቶት በማያውቅ ሁኔታ በከፍተኛ ደረጃ የአየርና የምድር ድብደባ እናደርጋለን ብለዋል። በዚህ ጉዳዩን ከቆብ ያልቆጠረችው ኢራን ሳትነካም ጭምር በተለያዩ የአረብ ሀገራት ላይ በከፍተኛ ሁኔታ ጦርነቱን ቀጥላለች። ዛሬ ሌሊቱን ሮይተርስ ይዞት በወጣው ዘገባ መሰረት በኩዌት የሚገኙ አልሳኢድ በሚባል የአሜሪካ የጦር አውሮፕላኖች መስፈሪያ ጣቢያ ላይ በፈጸመችው የአየር ድብደባ በከፍተኛ ሁኔታ ጉዳት አድርሳለች። በዚህም የሰው አልባና የሚሳኤል ውርጅብኝ ያወረደች ሲሆን የኩዌት የአየር መከላከያ የሚችለውን አክሽፎ የቀሩት ግን ኢላማቸውን መተዋል ብለዋል።
በዚህ ጉዳይ የዓለም የፖለቲካ ተንታኞችን ግራ ያጋባና ታላላቅ የሚዲያ ዘገባዎች ጭምር እንዴት እንደሚዘግቡ ግራ ያጋባ ነገር ሆኖ ታይቷል። በዚህም አሜሪካ ላልቻለሁ ስትል ኢራን የምታከርበት ሁኔታ ከቅርብ ጊዜ ወዲህ እየታየ መምጣቱ ኢራን ምን ያክል የአሜሪካንን ኃይልና የኃይል አካሄድ እንደተረዳች ማሳያ ነው ተብሏል። አንዳች ተኩስ ከአሜሪካ ወገን ሳይኖር የኢራን ኃይሎች በኩዌት ድብደባ መፈጸማቸው፣ በባለፈው ሳምንት በጆርዳን እንዳረጉት አይነት መድገማቸው በከፍተኛ ሁኔታ የኢራን ኃይሎች የልብ ልብ ማግኘታቸውን ማሳያ ነው ተብሏል። የአሜሪካና የብሪታንያ የባህር ላይ ንግድ ተቋማት ባወጡት ዘገባ አንድ ንግድ መርከብ በኦማን የባህር ዳርቻ ላይ ተመቶ መንደዱና ከናካቴው መስጠሙን ዘገባዎች አመልክተዋል። የብሪታንያ የባህር ላይ ንግድ ተቋም እንዳመለከተው ዛሬ ማለዳ በኦማን የባህር ዳርቻ ላይ ስትከንፍ የነበረች መርከብ ከኢራን በተተኮሰ ሚሳኤል ያለማስጠንቀቂያ መታ መንደዷንና በዚህም መርከቧ መስመጧን ላው ላይ የነበሩት ሰራተኞች እስካሁን በባህረተኞች ፍለጋ ስር ናቸው ተብሏል። የኢራን የአብዮታዊ ዘብ በበኩሉ የትኛውም የኢራን ያላሰመረችው የባህር መስመር የሚጠቀም መርከብ የማንም ይሁን ማንም ከባህር ከርስ ስር እንደሚወርድ ማስጠንቀቂያችንን ችላ ብሎ ካለፈ ወደዚያው ወደ ባህር ጥልቅ እናወርደዋለን ሲል ዝቷል። የኢራን አብዮታዊ ዘብ ቃል አቀባይ እስማኤል ባጋይ እንደተናገሩት የትኛውም የዓለም መርከብን የትኛውም ሀገር ባንዲራ ቢያውለበልብ የኢራንን መስመር ትቶ በሌላ መስመር የሚሄድ ከሆነ ማንም ከሚሳኤላችን የሚያስጥለው የለም፣ የሚወርደው ከባህር መቀመቅ ስር ነው ራሱን የሚያገኘው ብለዋል። አሜሪካ ምንም ትበል ምንም እኛ ጉዳያችን አይደለም። አሁን ላይ የምንከተለው አሜሪካ የምትለውን ሳይሆን አሜሪካ ራሷ እኛ በምንሰጣት አጀንዳ ካልተንቀሳቀሰች የመላው የአረብ ሀገራት ላይ የሚገኙ የአሜሪካ ቤዞችን ከማጥቃት ባሻገር ወደ ሌሎች አጋር ሀገራት እንሸጋገራለን ብለዋል። በተለይም ይህ ቃል አቀባይ ሲናገሩ በአሜሪካ በተለያዩ የመካከለኛው ምስራቅ ሀገር የሚገኙ የአሜሪካ የጦር ቤዞች ተነቃቅለው ወደ አይሁዳዊቷ አገር ወደ እስራኤል እየተጓጓዙ ይገኛሉ ብለዋል። ይህን እውነት የሚያረጋግጥ የአጃንስ ፍራንስ ፕሬስ በባለፈው ሳምንት እንደዘገበው የተለያዩ አዳዲስ ከአሜሪካና ከሌሎች የአሜሪካ የአውሮፓ ሀገራት የጦር ቤዞች የሚነሱ የጦርነት ሎጂስቲኮች ወደ መካከለኛው ምስራቅ ከመስፈር ይልቅ በእስራኤል እየሰፈሩ መሆኑን ማረጋገጫ ነው ብለዋል። ይህም ሆነ ይህ በአሜሪካና በኢራን መካከል እየተደረገ ያለው ጦርነት ከጊዜ ወደ ጊዜ ከመባባሱም በላይ አሜሪካ በዚህ ጉዳይ መውጫ አጥታ እየተጨነቀች መሆኑን ከፍተኛ ማሳያ ነው ተብሏል። እንደ ፖለቲካ ተንታኞች አባባል ይህ ጦርነት የኢራንን ሉዓላዊና የኢራን በአካባቢው ገኖ መውጣትን ያሳየ ከመሆኑም በላይ የእስራኤል የአካባቢው የበላይነት እየኮሰመነ ይመጣል ብለዋል። ቢቢሲ ሰራውት ባለው ጥናት እንዳመለከተው በተለይም ከዚህ በፊት የእስራኤል የአየር ኃይል በቀጠናው ላይ በተለይም በመካከለኛው ምስራቅ ተወዳዳሪ የሌለው ተብሎ ሲነገር መቆየቱ አስታውሶ ይሁንና አሁን ላይ የኢራን ሚሳኤሎች የእስራኤልን የአየር ኃይል የበላይነት ጠምተውታል ብለዋል። ይህ ጉዳይ አሜሪካና እስራኤል በጋራ በመሆን ምንም ጥናት ሳያደርጉ በኢራን ላይ በከፈቱት ጦርነት መልሰው ራሳቸውን የለበለቡበትና የኢራንን አቋም ያስተካከሉበት ጉዳይ ነው ተብሏል። በሌላ ዜና በራሽያና በዩክሬን መካከል በከፍተኛ ሁኔታ ጦርነት እየተጋጋለ መምጣቱ ተሰማ። አርቲ እንደዘገበው የራሽያ ከፍተኛ ትላልቅ ኩባንያዎችና የነዳጅ ማጠራቀሚያና ማጣሪያ ዴፖዎች በዩክሬን ድሮኖች በከፍተኛ ሁኔታ እየተደበደቡ መሆኑን ገልጸዋል። በዛሬው ዕለት በወጣው ዘገባ እንደተመለከተው የዩክሬን ድሮኖች በከፍተኛ ሁኔታ የራሽያን የኔትወርክና የኢንተርኔት መገበያያ የራሽያ አማዞን ተብሎ የሚጠራን ኩባንያ በተደጋጋሚ ማንደዳቸውን ገልጸዋል። አያይዞ በወጣው ምስል እንዳመለከተው አርቲ በከፍተኛ ሁኔታ በራሽያ በሞስኮ ከተማ ቅርብ ርቀት ላይ በሚገኝ አንዲት ጥቂት የመንደር ከተማ ላይ በሚገኘው ኩባንያ ላይ በፈጸመችው ጥቃት በከፍተኛ ሁኔታ ውድመት አስተናግዷል ብለዋል። በምላሹም ራሽያ የተለያዩ የሚሳኤል ድብደባዎችን በተለያዩ የዩክሬን ከተሞች ላይ ስታካሄድ
በተለይም የሩማንያንና የዩክሬንን የሚያገናኝ ትልቅ የሆነ ድልድይ በተለይም ከኔቶ የሚገቡ መሳሪያዎች ይገቡበታል ተብሎ የሚጠረጠር ከፍተኛና ረጅም ድልድይ ማውደሟን ገልጸዋል። የአርቲ ዘገባ እንደሚያመለክተው ሁለቱ ሀገራት በተለይም ከቅርብ ጊዜ ወዲህ ከወታደራዊ ተቋማት ይልቅ በከፍተኛ ሁኔታ ትኩረት ያደረጉት በህዝብ መሰረተ ልማት ላይ እንደመሆኑ መጠን በዩክሬን በኩል በተለይም የነዳጅና የመገናኛ ዘዴዎችን የማውደም ስራ ላይ ተጠምዳለች ብለዋል። የአርቲ ዘገባ እንዳመለከተው በተለይም በምስራቃዊ የራሻ ከተሞች ላይ ከቅርብ ጊዜ ወዲህ በዩክሬን ድብደባ እየተካሄደ መሆኑንና ይህ ድብደባ በከፍተኛ ሁኔታ መሰረተ ልማቶችን በእጅጉ እየጎዳ መሆኑን ይህ ዘገባ አብራርተዋል። እንደዚህ ዘገባ ከሆነ በዛሬው ዕለት የተደረገው በዚህ በምስራቅ የራሻ ከተማ ላይ በተፈጸመው የአማዞን ኩባንያ ላይ በተፈጸመው ከፍተኛ ጥቃት ከፍተኛ ውድመት መድረሱንና ጭስ ወደ ሰማይ ሲንቦለቦል የሚያሳይ ምስልና ተንቀሳቃሽ ቪዲዮ አጋርቷል። አርቲ ዘገባ ከዚህ በፊትም በተለያዩ የራሻ ከተሞች ላይ እንደዚሁ ከፍተኛና ከባባድ ጥቃቶች ሲከሰቱ መቆየታቸውንና የራሻ ሕዝብ በተለይም በነዳጅ እጥረት በክፉኛ እየተሰቃየ መሆኑን ገልጿል። የተከበራችሁ ውድ ቤተሰቦቻችን ከግሎባል ፎከስ ኢትዮጵያ ጋር ስለቆያችሁ እናመሰግናለን። በቀጣይ በሌሎች ዜና እስክንገናኝ ቸርን ሰንብት።